ከፈኝ ቲጂ ነው የሚመስለው እኮ ደማላገኝሽ ልቤ የኔ እንደማትኝ ተረድቶታል ቀልቤ አይደለም ለአንተ ደስታ ተቀመጥ በአካል ተራርቆ ዛሬም ያፈቅርሻል ልቤ ተስፋ ቆርጦ በይቴ ላይ ምንድነው ትንሽ ብቆይ ምችካለ ትንሽ እንኳን አይደለም ቆይ እኔን አዳምጠኝ አንዴ አይወጣም አንተ ማትወጣም አንተ ማትወጣም እሺ ይሉጣ ቆይ ድብድባችሁ ውጣ የፍቅር መቀሳት ውጣ አልወጣም ያስተላኝ በማጣቴ ቃላት ያማቱ ደርቀው ከንፈሮቼ ይርሻ ፈከርኩሽ ተስፋትቼ ውስጤን ያዳምጥ ሲረበስ ስሜቴ መኖር ያስተላኝ በማጣቴ። አሰላሙ አለይኩም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች ደህና ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ፣ በጣም ደህና ነኝ አሁን አልሐምዱሊላህ። እንግዲህ አዲስ ነገር እንዳለ በጣም ግልጽ ነው አይደለ? ዙሪያ ምናምን ነገር ዛሬ በጣም ትልቅ ሰርፕራይዝ አለኝ፣ በጣም ትልቅ እና እስከዛሬ ድረስ ቆይቻለሁ፣ ግን ዛሬ ይኸው ላደርገው ነው እላችኋለሁ። እና ብቻ ሁሉም ነገር ሰላም እንደሚሆን ተስፋ አደርጋለሁ። ዛሬ የደስታችን ቀን እንዲሆን ነው የምፈልገው፣ ልዩ ቀን ነው። ባይዜ እኛ ጋር እንደዚህ አይነት ነገር አዘጋጅተን ምናምን አናውቅም አይደለ? እስከዛሬ ድረስ እንግዲህ አፉ በሉኝ። ዛሬ ላዘጋጅ ነው። ካሜራማን ጠርቼ እንደዚህ አሳምሬ ምናምን ነገር ማንን ሰርፕራይዝ ላድርግ እንደሆነ ግልጽ ነው። ሀሰንን ሰርፕራይዝ ላደርገው ነው። እስከዛሬ ድረስ እንትን አልተባለም ነበር ማለት አሁን አይ ቲንክ 112 111 ላይ ነው ያለው እና 100,000 ሰብስክራይብ ስለገባ 100,000 ላከብርለት ነው ማለት ነው። ሰርፕራይዝ ነው። ያለንበት ሙድ ደስ አይልምና ዛሬ ቢያንስ እንኳን ደስ የሚል ነገር እንዲፈጠር ስለምፈልግ እና እሱን ላደርግ ነው እላችኋለሁ። ይሄ ብያን ነገርኩትም ባይዜ በቃ መቶ ምናምን ነገር ሰርፕራይዝ እንዲሆን ነው የምፈልገውና ይሄ ነገር ብቻ አላዘጋጀውም። በጣም ብዙ ነገር ነው ያዘጋጀሁት ማለት በትንሹ እና ምን ብዬ ልንገራችሁ፣ በጣም ደስተኛ ነኝ። ብዙ ነገር አዘጋጅቻለሁ ማለት በቃ በትንሹ ብዙ ነገር በሉት። በጣም ደስ የሚል ነገር ነው። ይሄን ውብ ብቻ ነገር ሳይሆን ብዙ ነገር ኬክ አለ፣ ጊፍት አለው፣ በጣም ብዙ ነገር እና ይሄን ሁሉ ነገር ሳዘጋጅ ብቻ አይደለም ባይዜ አኑ አለ። እንግዲህ አላቅም የሆነ እኔ ብዙ ጊዜ ሰርፕራይዝ አድራጊም ተደራጊም ምናምን አይደለም፣ ግን ዛሬ ይሳካልኛል ብዬ አስባለሁ። በትንሹ አሁን ውስጥ እንትኑ ልቀበለው፣ ስጦታ አምጣው እና አሪፍ ጊዜ ይኖረናል ብዬ አስባለሁ። ቤተሰቦቼ ላንተ ግን እኮ አይደለም ያዘጋጀሁት። ለኔማ እንደዚህ እንደማታዘጋጅ ግልጽ ነው። አዘጋጅላለሁ ባይዘይ ቤተሰቦቼ እንደነገርኳችሁ ነው። ሰርፕራይዝም አድርጌ አላቅም፣ ተደርጌም አላቅም። ጀለስም የሆነ ቀን ይደረግለታል። አንቺ አታረጊልኝም። አንቺ ለምን ስለማታረጊልኝ ነው? የምታረጊው ለራስህ ብቻ ነው። ዝም በሉት። የሚገርም ሰርፕራይዝ ይኖረዋል። ሰርፕራይዝ ጀመር ነው ተብሎ አይደረግም። እየሰማችሁ ነው? እሺ አንተ 100,000 ግባና ምን እንደማረግልን ያሳይሃል። ተው ግን ተው፣ አስገቡት እባካችሁ። እና አንበላም ሀሰን ሲመጣ አንተ ሲጀምር እኮ ማለት ነው። ሀሰን ሲመጣ ማለት ሳይክ ከቤት ወጣለህ። ሀሰን ቢመጣም ባይመጣም አልወጣም። እኔ ሁሉ ለፍቼ ከቤት ልወጣ ነው እንዴ? በቃ ትንሽ ኖሮ እናስወጣለን። ብናስወጣክ ምን ይደብራል? ግን ይደብረኛል። የለፋውለት ነገር ሁሉም ነገር ማየት አለብኝ። አቤቱ ገት እኔ ሰርቻሰን ሊበላ ነው።
እሺ እሱም ሁለታችንም ነው የምንበላው ማለት እኔ እና እሱ ብቻ አንታበላ ግፍ እኮ ችግር የለም ተበላለህ እና ለመብላት ምን እና ለምግብ እንጂ ከሀሰን ምን አገኛለሁ? ምንም አታገኘም? ምንም አታገኘም? አገኛለሁ ወንድሜ የሚያደርግን ታይለ ቪዲዮን ስለሚያይ። ለማንኛውም ቤተሰቦቼ በጣም የሚገርም ሰርፕራይዝ ነው። የሚገራርም ቆንጆ ልብስ ገዝቼ ሰላም ልበልሽ መጀመሪያ። እሺ ወይ ሰላም አላልኩም። ሰላም ውድና የተከበራችሁ እኛ ፋሚሊዎች እንዴት ናችሁ? እኛ አለን አልሐምዱሊላህ። ዛሬ ልበላ ነው። ይሄ ሁሉ ነገር ልፈውለት የሰራሁት ምናምን የሰራሁት እኔ ነኝ። እሱ አልሰራችም። ሁሌ ምግብ ላንተ 24 ሰዓት እሱ ጋር ስደውል ነበር እንጂ አንድ ስራ አልሰራችም። የሰራሁት እኔ ነኝ። ወላሂ ዝም በሉት። አንተ በጣም ውሸታም ሰው ነህ። እኔ አይደለም የሰራሁት። ምኑ አንቺ ነው የሰራሽው? ይሉ እና እኔ ብቻ ፍቀልድ ነው። እሱም ሰርቷል። ውሸቴን ነው። እና ስጦታውን ስነግራችሁ ልብስ ገዝቼለታለሁ እና ደግሞ ቁርአን ገዝቼለታለሁ፣ መስገጃ ገዝቼለታለሁ፣ ብዙ ነገር እና ቢያንስ እንኳን ልብሱን እንዲለብስ አደርጋለሁ። እዚህ ጋር ለእናንተ ነግሬያችኋለሁ። ለሱ ሰርፕራይዝ ነው። ለምን ያልሞክረው መጀመሪያ? አይ ይቅር ከልበስኩ አታወጣውም። እየተዋወቀን እንኳን እሱን የኔን ለመልበስ የሚቃጣው አይነት ሰው ነው። ጥሩ ነበር ለመሞከር ያህል ነው እንጂ ሊያኮ አይደለም። አይ ይቅርበት። ለማንኛውም ቤተሰቦች አብራችሁን ሁኑ። ሀሰን ጠርቻለሁ እና ቶኒ ይመጣል ብዬ አስባለሁ። ቤቱም ቅርብ ስለሆነ እና ላሳያችሁ። ለማንኛውም ያሰራሁትን ኬክ ምናምን አብራችሁን ሁኑ። ዓለም 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 ዓለምዬ ዓለም 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 ዓለምዬ በሊቅ በጠቢቡ በሼህ ሁሴን ሞት የኔ ላርግሽና ዓለምን ልያት ከናና ነው ቤቴ ውርጭ ነው ፈረሴ ናፍቆትሽ ገደለኝ ብቅ በይ ከሚሴ በራያው ቀሚሷ ውበት ተጎናጽፋ አይኔ እሷ ላይ አርፎ ልቤ ጥሎኝ ጠፋ በወልድያ አድርገሽ በመሳኡር ጌሳ ከተፍ በይ ደሴ ፍቅሬ አንጀቴ ሳሳም ዓለም ዓለምዬ ዓለም ዓለምዬ ዓለም ዓለምዬ ዓለም ዓለምዬ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይሄው ዕድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ ይሄው ዕድሜ ለሷ ወጋየው ዘንድሮ ፍሬ ሊሰጠኝ ነው አምላኬ ቀን ቆጥሮ ሁሌም ሕይወቴ ብርሃን ስለሆነች አይኔም ባይኔ ላይ ነው ሁለት ነፍስ ሆነች ወግ ልታሳየኝ ይመስገን ፍቅር መራትም እናት ልትሆን በቅርቡ እኔም አባትም በሱ ቸርነት ታክሎ ቤቴን ባርኮትም ሁለት ነበርን በፍሬ ልንሆን ነው ሶስት ልቤን መልሹ ተይ ቀልቤን መልሹ ልቤን መልሹ ተይ ቀልቤን መልሹ አንቺ ጎጃም ቆንጆ ባህር ዳር ያለሽው አንቺ ጎጃም ቆንጆ ዳንግላ ያለሽው ልቤን ይዤው ነበር ስነሳ ከሸገር ታዲያ ምን ወሰደው አባይን ስሻገር ገብር ያለ ላንቺ ከፍቅር መቅደሱ ምን ሊጠቅመው ጣና የሰው ልብ ማፍሰሱ የጣናዋ ቆንጆ ልቤ ላይ ከትማ ወይ አልሞት አልድንም ከሷ ሌላ አልሰማ እንዳላጣሽ አንቺን አልበል ሰማይ ሰማይ ገባር ወንዙን ሆኜ ልቀላቀል ካባይ ነትበሬዳ የባዴያቴ የስልቴ ገረዳ ቱሉቅ የተቀላቀለሻን ወደዳይ ነትበሬዳ የባዴያቴ የስልቴ ገረዳ ቱሉቅ የተቀላቀለሻን ወደዳይ በጅራያ ትግቢን
ጠማኝ አዳራሹ አወይላላ አወይላላ ኑኙ ተተረኛ አተይ ሙሃበሹ አወይላላ አወይላላ ምኑኖና አንጋሌ ኢንኩሜኛ አንጊስ አወይላላ አወይላላ ሁለግንቲ ያንሶት ከን ያንገዛግዝ አወይላላ አወይላላ አንተ ግን ምን ሰራልክ? ሂድ እዚህ ሂዳ አልሄድም። ኧረ ፍቃተው ወላሂ አልሄድም። ኧረ ሂድ ኧረ እባክሽ አልሄድም። አይ ሐሰን አይምጣ እንደ ሀሳብ አልሄድም። እና ይሄንን ነው እሺ ቤተሰቦቼ ያዘጋጀሁት ነበር እዚህ ከሚኮረክመኝ እና ቢቀርብኝ ጥሩ ነው። ለዚህ እኮ ነው ይርምልክ አውሪ እሺ በቃ እኮ የሚገርመኝ እኔ ጨጓራዬን ቅጥል ሊያደርገኝ ነው። ከሌላ ሰው ጋር ደግሞ ምንም አትልም። ጤነኛ ሰው ትመስላለህ። ከማን ጋር? ከየትኛውም ሰው ጋር። እሺ አሁን ምግብ ስላለ እኔ ጨጓራዬ ተቃጠለ እኮ። አሁን ማንም ጠብቀው ሐሰን ጋር እንደውልት ስልኬን ባይመጣ እንደ ሀሳብ ባይመጣ። ኧረ ባይመጣ አንተ ብጣ እንጂ አይደለም ደሱ የሁሉ ነገር እንዳደረግን ቪዲዮ ላይ ማየት ይችላል እኮ ባይመጣ። አይ አልፈልግም። አምጣው ሰልካም ይይኩን ምን ይለቅ ስልክስ እዛ አምጣው እንዴት በዛው ጥሩ ነው። ስልኩን ሰጠኝ ስቀልድ ነው ባይዚ እንዴት አልፈልግም ላቃጠለው ስለፈለኩኝ ነው። ምክንያቱም አብሬው ነው ሁሉም ነገር ልብስ ስንመርጥ ይሄን ሁሉ ነገር ስናደርግ ምናምን ነገር አብሬ ነበርና ጀለስ አይውጣ ወንድሜ ማን አለው ያለኔ ማን አለክ ያለኔ ወንድሜ ማን አለ ያለኔ ማን አለክ እኔ አረብ ሱልኝ ሐሰን ይመጣል። አሁን ሐሰን አለኝ ነው ኦኬ ሐሰን አባርሻለሁ ትባረራለሽ። እኔ ያለ እቴ ማንንም የለኝም ያለችኝ እሷ ብቻ ነች። ደስ አለሽ? አይ አላለኝም። ሰማ ሲመጣ ተደበቆሽ ለምን ታስደነግጠዋለህ? ኧረ እኔ ትማሪ በዚህ ዘመን ተሰጥቶኝ ሰርፕራይዝ ላስወጣክ አይደለም ከካሜራው በጀርባ ወደዛው አይደለም እኔ በሰበብ እኔ ልወጣ አስወጥተሽ እሱን ወላሂ አይደለም ማሬ ልጥመቱ እኔ አልወጣም። ለምን አልወጣም? ለምን ተጣሉ? ለምን ማትወጣው? አልወጣም። ልወጣው እንደ መጥቶት እሺ እኔ ልጅ እሺ ምንም አይደለም። ከካሜራ ጀርባ መኝታ ክላስ ሆነ አስደንግጠው ከቤት ወጣ አይደለም። እንደዛ እችላለሁ። ከቤት ብቻ አልወጣም እንጂ ይችላል። ተጨቆረ የተቃጠለ ባንተ ምክንያት አንተ ነው ያገባችው ተቃጠለች ወይስ እኔን ብቻ ነው እንደምታቃጥለኝ? ቆሚልከ ማ እኔ ለማቃጠል አራጉ ተገላገል ገላገል ቆሚልከ ነው ፈልጋ ኧረ ጉድ ያሳዝል ከሰራው ልጣራ ባነሰሩ ነው የበላው እዛ ጋር ነው ያልከው። እሺ መጥረጊያ አምጣታ ተጠርፈታል። ሄሎ ሄሎ ወይ ምንድን ነው ጭቅጭቁ? አረ ምን ብቻዬን እኮ ነው እንዴ ዝምቦቹ እንትን ሲሉ ምናምን ነገር ከነሱ ጋር መጨቃጨቀው ማለት ይሄዱ ምናምን። ተይ አትታይ፣ ከሰው ጋር አትታይ፣ ጥሩ አይደለም። አልታለም ቆየ እኮ ነው ሰዓት ሙሉ ላወራክ በፈልገው ነገር አለ። አዎ ቆየው አይደለ? በእናትሽ አልተመቸኝም። በቃ መምጣት አልችልም። እሺ ነገ እመጣለሁ። ወላሂ በል። አረ ባላ ምንድን ነው ነገ እመጣለሁ አልኩሽ። አረ ወላሂ ላስቸኳይ ጉዳይ ነበር። አረ ባላ ናቱ ነው በል እና ላስቸኳይ ጉዳይ ነው። አይ በቃሽ መጣውቄ ነው ደርሻለሁ። ነገር ሰርቼ ተበልቼ ባትመጣስ? አንተ ግን የምትበላው ኬኩ ሰርፕራይዝ ነው አላልኩም እንዴ? ሐሰን አልመጣም ሲለኝ እኮ ልጀምር ብዬ ነው። እኔ ራሱ ከበላ መጣም ሲለኝ በሩ ጓጓ እያደረገ ነው። ደስታሽማ ደስታዬ ነው ያቃተኝ መለየቱ ነው። ባይ ቀን ሲቆረጥ ለመንገድሽ መሰለኝ የማላገኝሽ። ባይ ይሳካል ይሆናል አይዞሽ እንዳላልኩኝ ከጎንሽ። ባይ ፍቅራችን እያሳሰበኝ በድንገት ነሆዴ ባሰኝ። ባይ እንዲሁ እንዳላችሁ አይለያችሁ ያሉን
ብቻዬን ያዩኝ ቀን ምን ይሆን ሰው ቢለን ተራርቆ ፍቅር ይከብዳል ወዳጄ እንዴት ነው ምለምደው ወድጄም ፍቅጄ ባይ ባይ ደህና ሁን አትበይኝ ባይ ባይ አትበይኝ እፈራለሁ ባይ ባይ ቆርጠሽ እስክትገቢስ ባይ ባይ መቼን እችላለሁ ባይ ባይ ደህና ሁን አትበይኝ እንደማላገኝሽ ያውቃል ልቤ የኔ እንደማትሆኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሻል ልቤ ተስፋ ቆርጦ ውስጤን እያዳመጥኩ ሲረበሽ ስሜቴ መኖር ያስጠላኝ በማጣቴ ቃላት ያማጡ ደርቀው ከንፈሮቼ ይርሻ ፈቀርኩሽ ተስፋ ትቼ ውስጤን እያዳመጥኩ ሲረበሽ ስሜቴ መኖር ያስጠላኝ በማጣቴ ቃላት ያማጡ ደርቀው ከንፈሮቼ ይርሻ ፈቀርኩሽ ተስፋ ትቼ ይርበቡታልኝ ምን ማለት ነው? ሚርበቡታልኝ እኮ ምንድነው ይሄ? ምንድነው ይሄ ሁሉ ነገር ያዘጋጅሽ? ላንተ ነው ዛጋጅ እኔና አንቺ ህዝብ የሚመጣ እኮ ነው ይመስለው እንዴ ብዬ ልደንግጥ ህዝብ በሌለበት አገሬን በልቶ በዛ መንገድ ያቀጥልኛል በዛ መንገድ ያቀጥልኛል 101 ኪ ሰብስክራይብ 100 ሺህ ገባች ቤተሰብ ነይ 100 ሺህ ገባች መቼ ነው ገባሽ እኔ እኮ ቻናልሽን አላየሁትም ነበር 100 ሺህ ሰብስክራይብ ገባች እንደምኞት ያርገኝና ቤተሰቦች ፍጥነታቸው እንዴት ነው ያስገቡሽ በአንዴ 100 ሺህ ዋስማት ምን ተጠቅመሽ ዋስማት የማሂ ቤተሰቦች 100 ሺህ ሰብስክራይብ ሳላስገባችኋት እንወዳችኋለን እናከብራችኋለን ወደ ምግብ አረቀፍ በል ላንተ ነው ግን 100 ሺህ አዎ እና አንቺ እኮ 50 ሺህ ያልገባሽ ማዘግ ጀምራል በጣም ጥሩ እየተጫወትክ ነው እሺ የሆነ ግን ከፈኝ ቲጂ ነው የሚመስለው እኮ አይደለም ላንተ ደስታ አይደለም ላንተ ደስታ ተቀመጥ ይርሻ ፈቀርኩሽ ተስፋ ትቼ ውስጤን እያዳመጥኩ ሲረበሽ ስሜቴ መኖር ያስጠላኝ በማጣቴ ቃላት ያማጡ ደርቀው ከንፈሮቼ እኔ እናንተ ብቻ ነው ተስፋትቼ ስለዚህ ልጭው በይቴ ላይ ምንድነው ትንሽ ብቆይም ችግር ትንሽ እንኳን ትንሽ ብቆይስ የፍቅር መቀስ ትንሽ እንኳን ብቆይ እንዴት ነው አሁን የመጣው በዚህ አሁን ነው የመጣው ቀደም ነበር እንዴት ነው ተደብቃለች ተደብቁ ሰላም ነህ ሰላም አይደለም ሀና ነው ለመጣ ማን ነው ለካ መብት ነው መምጣት ከየት መጣ ማለት ለመጣ ለምን ለመጣው ለምቀብ ብቻ አንተ ችግር ማውራው እናንተ አውሩ ችግር እንዴት ነው እንዳትበላ ቆይ አይ ቆይ እንዴት ነው በስነ ስርዓት ማለት በኔ ታዩ እንዴት ነው ታውራው እንዴት ፍሬም ይዘህ እሺ እኛ እንውጣ ኖ እኛ እንውጣ እሱ ያውራ አይ እንትን ነው ጓደኞቹን ጠርቶ ያክብረው እሱ ግደርብሽ ነው የሚለው ሃይ አያ አይ አልፈልግም ይሄ ሁሉ ነገር ተሰጥቼ ነበርኩት እኔ ነኝ አመስግን አንዋር አመሰግናለሁ በእውነቱ በጣም ትልቅነትን ያሳየኸኝ አመሰግናለሁ እኔስ የኔ ቆንጆ አመሰግናለሁ እኔ እንደሱ አልከኝ አንተ ቆንጆ አይደለም እና የኔ ቆንጆ ልበል አንተ ሲም ማን ለካ ስለለም ሁለታችን ማገኛዎች በገላጭ ስለዚህ ኬክ ሁሉ ቁራስ አርቦኛል እኔ ኬክ ሰዓት ላይ መጣው ቢላዋ ይዘና ቢላዋ ሳይሆን ጩቤ ኬክ መቁረጫ ቢላዋ ሲሉ በሬ ማረጃ ይዘና አንተ ታዘዝከኝ ነው ይመጣው እንጂ ቢላዋ ይዘና ከዛ ሹካም ይዘና እዛው መሳቢያ ውስጥ
ለዛሬ እስክትበላ ነው እንጂ እኮ እንደማትታዘዝ እናውቃለን። ለምን ጠራሽ? መምጣት አልነበረበትም። ፈራሁልህ። ኧረ ያለሱም አይሆንልኝም። ለምን መጣ? አይ ያለሱ አይሆንም። እሱ ባይኖር ታውቄ ነው ሂድ ያልኩት። አይሄድም። ለምን እሱ ነው እኮ ያስተካክልልን የነበረው። እኔ ያስተካክላለሁ ከዚህ በኋላ ይሰማል። መቀስ ማን ነው? ማብራቱ እንኳን አበራው። አሰላሙ አለይኩም ቤተሰቦች እንዴት ናችሁ? አሁን ሰላም አላለም። እኔ ያለው አልሐምዱሊላህ። ስራ ቆይታ ጤና ሁሉ አማን። ዛሬ እንደማ ኬክ አለ፣ አንዋር አለ። ዛሬ ቤተሰቦች ተጋብዤ መጥቻለሁና አይደለም የራሱ ሰርግ ማለቴ 100K ፕሮግራም የኔ 100K ነው መሰለኝና ሳይሆን ቤተሰቦች የሐሰን 100,000 ሰብስክራይብ ከፊት ለፊት ይታየናል እና ሐሰን እብዱ ሐሰን እንኳን ደስ አለ 100,000 ሰብስክራይብ ገብተሃል። ዛሬ መገኘት ስላልቻለ አጨብጭቢ። ሐሰን መገኘት አልቻለም። ሌላ ነገር ደግሞ በጣም ትልቅ ስጦታ ያለክ መጣና ቤተሰብ ሱሪ አለ እና እቺ ከላይ አንድ ደርባ ሱሪ መቼም እዚህ ጋር ታውቅ ሱሪ እኮ አለኝ። የምታምር ከለር ሱሪ ናት። ባይዘት እቺ እዛች ከተቀመጠና ለምን የኔ አይደለች? ባጁ ግን እኔ ነኝ የምወስደው። እሺ ቢያንስ አንተን ብትለብሰው አሰኘኝ ይመረቁል። ይሄው ለቀ አዲስ አይደል? አይ አዲስነቱ እኔ ይፈልጋለሁ። ይሄ ካልወለቀ እኔ አላደርግም። ዳርገው ዳርገው ይሄን እሺ ውጣ ቢዋስ ውጣ አሉታ ልብስ ልቀይር እኮ ነው። ታዲያ እኔ ወንደረለሁ እንዴ ለምሮታው? እሺ አንቺ ውጪ ረስቼው ነው። አንቺ ውጪ ከዛ ተመለሽ። ማገራ ይመላው ሱሪ እኮ አይለብስም፣ ቲሸርት ብቻ። ሱሪውንም እዚህ ጋር አድርገው ወይኔ አይ ይቅር ወላሂ ይቅር። ይሄኛው ብቻ ልበሰው አልፈልግም። እሱ ያገዘልኝ አይደል እንዴ? አይገባም እንዴ? ሱሪዬን እኮ ነው የምቀይረው። እንዲያምር ባፈልግም እኮ እንዲያምር ባፈልግም ከሱሪ ላይ አልፈልግም። እና የማን ነው? በቃው አንዴ ዝም አንተም ዝም ቁረስ። አንተም ቁረስ። እየበላ ነው። አይ ብላ እሺ ሐሰን ያምራላ። ቤተሰብ ማን ነው? ቤተሰቦቼ እዩት፣ አዲሱ ልብስ ተገዛልኝ ለዓመት በዓል። ቤተሰብ እንዴት ነው? አማረብኝ። ቤተሰቦች ወላሂ አመረብኝ። አመሰግናለሁ የኔ ቆንጆ፣ አንተንም አመሰግናለሁ። ብትወጣ ጥሩ ነበረ። ቤተሰቦች አምሮብኛል አይደል? ወላሂ ሱሪ ትለብሳለህ እዚህ? ሱሪ እዚህ ጋር አይ እሱ ቤት ሴት ልብሳለሁ። ሌላ በጣም ብዙ የገዛውልህ ነገር አለ። ምንድን ነው እሱ? በጣም ደስ የሚል ነገር፣ ከዚህ በላይ የሚያስደስት ነገር ነው። ቁርአንና መስከቻ ኢንሻአላህ። ቤተሰብ እንዴት ነው ይሄ ነገር? በዛ አይደል ስጦታው? አመሰግናለሁ። አሁን በቃ አሁን ኬክ ቆረስልን እባክህ። ይቆረስ ኬኩ እባክህ። ቤተሰቦች እንደዚህ አይነት ድርብ ትርፍ ስጦታና እንደዚህ የሚያስደነግጥ ነገር ትርፍ ባለቤት ያርጋችሁ እና ዛሬ ማለት ነው በጣም ደስ ብሎኛል። አልደነገኩም በነገራችን ላይ። ለምን እንዴ? በግድ ነው ካልደነገኩት። ደንግጥ ይሁዱ ለፍተሽ ደንግጥ። በቃ በቂ አዋረድከን እና ቤተሰቦቼ ኬክ ቆረስልን። አይ ላመስግን ቤተሰቦቼ። እምቢ አልቆርስም። ቁረሹ ራስሽ መቅረስ ያለበት እሱ እኮ ቆርሰዋል። አይ ቤቢ አሁን አንተ ምኞትንም ምስጋናንም እንዴ ብዬ ልግለጽ? በደንብ ነው። ዝም በል
ያመሰግናለሁ ቤተሰቦች። አንዋርንም 100,000 ያስገቡት፣ ማይንም 100,000 ያስገቧት፣ እኔንም 100,000 አስገብታችሁኛል። 500,000 ያስገቡት ከዚህ በኋላ እሺ። በቃ ደስ ካላችሁ 1 ሚሊዮን የሚሆን ብቻ ግን የምትሏን ፊደል እዚህ ጋር ብጽፋት ያምራል። አዎ ያምራል ለነገሩ። እና ቤተሰቦች ወላሂ በጣም ነው የማመሰግነው። እንደውም ከ100 አልፏል 111 ምናምን ሄዷል እና አመሰግናለሁ። ምንም ማውራት አልችልም። በቃ እዚህ እንድደርስ ላደረጉኝ ለኔ ፋሚሊዎች፣ ለኔ ቤተሰቦች፣ ለጨረቋ ፋሚሊዎች እና ጓደኞቼን አሁንም ቢሆን ሁሌም ነው የማመሰግነው። ብሩክ ወንድሜ አመሰግናለሁ፣ ሀይሚዬ አመሰግናለሁ፣ ሙባረክን አመሰግናለሁ። በቃ በአጠቃላይ ጓደኞቼን አመሰግናለሁ። ለዚህ ቻናል ትልቁን ድርሻ የወሰዳችሁት እናንተም ናችሁ። ከቢቢዬ ጋር ከማሂ ጋር አመሰግናለሁ አልኩ። አንተ በግድ ነው እንዴ? በእሷ ምክንያት እሺ በቃ አንተንም አመሰግናለሁ። ሊያሰራኝ አይደለም ቪዲዮ አልወጣም ዛሬ በልተህ ጨርሰዋል እንጂ ችግሩ ልግደለው እንዴ? አይ ተግደሉ ይሰማል እንዴ ማሩ? እና ቤተሰቦች ኬኩን ልቁረሰው ወይስ አልቁረሰው? እንደ ሀሳብ እሺ በቃ ኬኩን ቤተሰቦቼ ልቁረሰው። በቃ ምንም በቃ እኔ እምባዬ የሚያስመጣችሁብኝ እኮ ሰውራ። በቃ አመሰግናለሁ። እሺ ቁረሰት ኬኩን። እንኳን ደስ አለ ፍጹምነት የክፋት ደስታን መች ፈቅደ ንጹህ ነው አልከኝ የቀን ወደ ተገኝተ የዛሬው ልዩ ቀን ቢደገም ቀን የዛሬው አረድከው ተቆርሷል። ቤተሰቦቼ እሻው ከን ቢያንስ በሹክ ሞቶኪን አረድካት። ምን ቆርሳት አለ ሁለታችሁ ማንጉርሱኝ። አረ አጉርሳኝ ቶሎ በል አንተ ማጉርሰኝ። የመጀመሪያው 100,000 በላችሁ። ለጉርስ ደስ ይላል። እና ፋሚሊዎች በቃ ምንም ማወራው ነገር የለም። ተቀበኝ። ስጦታ ስለሌለኝ ቤተሰቦች አመሰግናለሁ። እነዚህ እንትን ነው ኩል ይመስላል። የአንድ ሙሽራ መስሎ በቅርቡ ፂም እንደሚበቅልልህ ተስፋ አደርጋለሁ። ሁለታችን እስከሚበቅልባችሁ ተስፋ አደርጋለሁ። ከሰና ይበቅልበት አይ ትሄድ ትቆያለህ አንተ እዚህ ወይ አንተ አይደለም። ቆይ እኔን አዳምጠኝ አንዴ። አይወጣም። አንተ ማትወጣም። እሺ ልውጣ። ኧረ ቆይ ድብድባችሁ ውጣ። የፍቅር መቀሳቱ ውጣ። ወይኔ ጨጓራ የተቃጠለ። ቆይ አንዴ ናይ እሱ ካልወጣ ነው ልውጣ። ውጣ እንዴ ችግራችሁ ምንድነው? ላከብር ከለከለኝ እኮ ጨርሳላችሁ። አሁን አለ ላከብር ከለከለኝ። አክብር። እኔ ልበላ ብቻ ነው የመጣሁት። ልበላ ማለት ልቀመጥ ከለከልከኝ እኮ። ቁጭ በል አንዴ ላውራ። ይቅርታ አንዴ ላውራ። እኛ እንገቃ ውጪ። እሺ እወጣላችኋለሁ። ለማንኛውም አንዴ ማውራት ፈልገው ነገር አለና ቁጭ በል። ሶፍት ያምርበታል፣ ሸሚዙ ያምርበታል ብዬ አስባለሁ። ከለር ምርጫ ቆንጆ ነው ብዬ አስባለሁ። እስቲ ዝም በሉ ጌታዬ ሆይ ጨጓራዬ ዛሬ። እሺ ዝም በል አንተም ዝም በል። እና ቤተሰቦቻችን በጣም ነው የምናመሰግነው ስለ ሁሉም ነገር ወላሂ። እንደዚህ የሰው ፍቅር ይስጣችሁ፣ ሁላችሁም ሰዎች እንደዚህ አይነት ፍቅር ይስጣችሁ። አንተም ሚስጥህ ሰጥቶናል፣ አልሐምዱሊላህ። አንተም ለካ አንድ አይነት ናችሁ። እና እዚህ ነሽ እንዴ? እስካሁን አለሽ። በጣም ነው የምናመሰግነው ቤተሰቦቻችን ወላሂ። በጣም በቃ ምስጋና ምንም ልል አልችልም። አይደለም ሌላ ምለው ነገር አለ፣ የትም ሄድ አይቻልም። እና ይሄ ቪዲዮ ከጨረስን በኋላ ደግሞ ምን አለን ከፋሚሊዎቻችን ጋር ፕሮግራም አለን 2 ሰዓት ላይ እና እየጠበቁን ስለሆነ ቅድም እዛችሁ ጋር ያያችሁት ኬክ እዚህ ጋር መጥቶ የመለስኩት በኋላ ከቤተሰቦቻችን ጋር ልንቆርሳ ስለሆነ ነው እና እዛ ጋር ያስቀመጥኩት ለዛ ነው።
እና በጣም እናመሰግናለን። ሹክራን። እንወዳችኋለን። ደስ ስላለ ደስ ብሎኛል። እንወዳችኋለን። ቤተሰቦቼ በቃ አሁንም እኔ ማውራት የከበደኝ ስለሆነ እናንተ ተከከፉ ፍቅር እና ቤተሰቦች እስካሁን ቀልደናል፣ እስካሁን ተጫውተናል። ያው ለማንኛውም በዚሁ አጋጣሚ ሀሰን እንኳን ደስ አለ። ሀሰን ወንድሜ ለዚህ ደርሰህ በማየት በጣም ደስ ብሎኛል። ብቻ አመሰግናለሁ። መልካም ጉዞ። እሺ ፋሚሊዎቼ እንወዳችኋለን፣ እናከብራችኋለን። ሁሉም ነገር ፋሚሊዎቼ ባይ ባይ።